ሞት መጣ። አዳም ያን በማድረጉ ከገነት ተባረረ። አዳም ከገነት ሲባረር አራት ነገሮች ተለያዩ። ክርስቲያኖች ሆይ ስንት ነገሮች አልኳችሁ? አራት ነገሮች ተለያዩ። አንደኛው አዳምና እግዚአብሔር ወይም ሰውና እግዚአብሔር ተለያዩ። አዳም እንደፈለገ እግዚአብሔርን ያየው ነበረ። ዕፀ በለስን በበላ ጊዜ የእግዚአብሔርን ቃል እምቢ ባለ ጊዜ ባላከበረ ጊዜ ከእግዚአብሔር ጋር ተለያየ። ሁለተኛው ደግሞ ምን ተለያየ ካላችሁ አዳምና ነፍሱ ሰውና ሥጋ ተለያየ። ሰውና ሥጋ ምን አለ? ተለያየ። ቅድስና ነበራቸው፣ ክብር ነበራቸው፣ ከክብር ጎደሉ። ሁለቱ ተጣሉ። አሁን ዛሬ ላይ አንዴ የሥጋው ሐሳብ ያየልብናል፣ በኋላ ላይ ደግሞ የነፍስ ሐሳብ ይመጣብናል። ሁለቱ እየተጣሉ ይኖራል። ሶስተኛው ምን ተለያየ ካልን ሕዝብና አሕዛብ በመሆን ተለያዩ። የእግዚአብሔር ሕዝብ የእግዚአብሔር ያልሆኑ ሕዝብ በመባል በኃጢአት ተለያዩ። አራተኛው ደግሞ ምን ተለያየ ካልን ሰውና መላእክት ተለያዩ። ዛሬ አሁን መላእክት ለኛ ብርቅ ነው አይደለ? መገለጥ አይደለ? ትናንትና በነበረን ቅድስና በአዳም በኩል በነበረን ልጅነት ማዕረግ አዳምን እንዲያገለግሉት አዳምን እንዲታዘዙት ለአዳም የሚያስፈልገውን ነገር እንዲያደርጉለት ነበረ መላእክት የተፈጠሩት፣ ያገለግሉትም ነበረ። ለዚህ ነው መዝሙር 90 ቁጥር 12 ጀምረን እስከ 13 ስናነብ የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍናሉ፣ ከክፉ ነገር ሁሉም ያድናቸዋል ይላል። እነዚህ አራት